ሰላም ዶክተር፣ በወንዶች የዘር ፍሬ ላይ የሚከሰተው የደም ስር መስፋፋት ወይም ማበጥ መካንነት ሊያመጣ ይችላል? ሰላም ጤና ይስጥልን። የወንዶች የዘር ፍሬ አቃፊ ደም ስሮች ወይም ፓፒኒፎርም ፕሌክሰስ ወይም ደግሞ ቬይንስ የሚባሉት መለጠጥ ወይም ቫሪኮሲል ሊከሰት ይችላል። ወንዶች ብዙ ጊዜ የደም ስር ወይም ቬነስ ሪተርኑ ሊቀንስና እዛ አካባቢ ሰፋ ሊል ይችላል። ይህም የወንድ ዘር ፍሬን የሙቀት መጠን ይጨምራሉ። ኖርማሊ የወንድ ዘር ፍሬ የዘር ምርትን የሚጨምረው ከሰውነታችን የሙቀት መጠን በታች መሆን አለበት። በዚህ ምክንያት የዘር ምርት ወይም ደግሞ ስፐርም ፕሮዳክሽን በጣም በከፍተኛ ሁኔታ ሊቀንስ ይችላል። ይህንንም ለማወቅ በቀላሉ የዘር ፍሬ አናት አካባቢ በ2-3 ጣት በመነካካት ትላትል የመሰሉ የስር መተብተብ ሊገኝ ይችላል። በማንኛውም ሰው ማወቅ ይችላል። በተጨማሪም አልትራሳውንድ ምርመራ በማድረግ በቀላሉ ያን ነገር ማስወገድና መታከም ይቻላል ማለት ነው።